ሰላም ሰላም ውድ የጌች ኢንተርቴይንመንት ዩቲዩብ ቻናል ተከታዮች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። በዛሬው ዕለት እንግዲህ ወደ ዘጌ በትረ ማርያም ጉዞ እያደረግን ነው። ስለዚህ ሁላችሁም ደግሞ የዘጌ በትረ ማርያም ጉብኝቴን ለእናንተ ላጋራችኋለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁኝ ቆዩ። በሌሊት ተነስተን እንግዲህ እንደምትመለከቱት ከባህር ዳር መነሻችንን አድርገን ወደ ዘጌ በትረ ማርያም መንገዳችንን ጀምረናል። በሌሊት ማለት ነው። እንግዲህ ከበትረ ማርያም ማህበርተኞች ጋር አብረን ጉዟችንን እያደረግን እንገኛለን። የዘጌ በትረ ማርያም ጉዞ ማህበር ነው የምትመለከቱት። እንደምትመለከቱት እንግዲህ በየዓመቱ የዘጌ በትረ ማርያም ንግስ ምክንያት በማድረግ በገዳሙ እንደዚህ ተሰባስበን እየሄድን እናከብራለን። በእውነቱ በጣም ቆንጆ ጉዞ እየተጓዝን ነው የምንገኘው። በጣም አሪፍ ነው እንዲህ ስብስብ ብለን ማለት ነው። ስንሄድ ለየት ያለ ድምቀት ይታየኛል። ለእኔ ጥሩ ስሜትም አለው። እንግዲህ የተወሰነ ሰዓትን ተጠቅመናል። ትንሽ ነው የቀረን፣ እየደረስን ነው። ተመልካቾቻችን ሳሰለቹ እስከ መጨረሻው እንድትመለከቱልኝ ያው እንግዲህ እንደምትመለከቱት ከርቀት የዘጌ በትረ ማርያምን ጥቅጥቅ ያለ ጫካ ነው እያየን የምንገኘው። በጣም የሚገርምና የሚደንቅ ነው። በተፈጥሮ የታደለ ሙሉ ጫካ ነው እንግዲህ እንደምትመለከቱት ማለት ነው። ከርቀት ከኋላ እንደምታዩት እዚህ ጋር ጥቅጥቅ ያለ ጫካ ነው። ምንም ክፍት የሆነ ቦታ የለውም። ይኸው እንደምታዩት ማለት ነው። በጣም ቆንጆ ቦታ፣ የሚያምር ቦታ ነው። ከልብ መጣችሁ ብትጎበኙት ደግሞ በጣም ለአእምሯችሁ ጥሩ የሆነ መንፈስን ታገኛላችሁ። እየቀረብን ስለሆነ እንግዲህ ተመልካቾቻችን ሳሰለችሁ እስከ መጨረሻው እንድታዩልን በትህትና እንጠይቃችሁ። መነሻችን ከውቢቱ ባህር ዳር፣ መዳረሻችን ደግሞ በዘጌ በትረ ማርያም ሆኗል። እንደምታዩን እንግዲህ አሁን ዘጌ በትረ ማርያም ላይ ደርሰናል። አሁን እየገባን ነው። ሌሎችም ቀድመውን የተገኙ አሉ። ሌሎችም ደግሞ ገና እየመጡ ነው። እኛ በጠዋት ተነስተን ስለሆነ ቀድመን የደረስነው ማለት ይቻላል። እንደምትመለከቱት ከመንገዱ ውጭ ዳር በዳር ያለው በሙሉ ጫካ ነው። ምንም አይነት ክፍት ቦታ የለውም። በአትክልት የተሞላ ነው። በጣም ደስ የሚል አረንጓዴ በአረንጓዴ የሆነ ቦታ ነው። ምዕመኑ እዚህ ጋር እየገባ እየተሳለመ እምነቱን እየተቀበለ ነው የሚገኘው። እኛም በመስቀል ተዳሰን ወደ ውስጥ እየገባን ነው። አሁን ቀጥታ የምናቀነው ቅድሚያ ወደ ዘጌ በትረ ማርያም ነው። ከዛ ቀጥለን ደግሞ ወደ ቅዱስ ጊዮርጊስ እንሄዳለን ማለት ነው። እንደምትመለከቱት እንግዲህ በግራም በቀኝም ሁሉም አረንጓዴ ጥቅ ያለ ጫካ ነው። መንገድ ዳር ለዳር እንደዚህ ባህላዊ እቃዎች፣ ፍራፍሬዎች፣ አትክልቶች እየተሸጡ ይገኛሉ። ስትገቡ ገና ከታች ማለት ነው። ከፊት ለፊት የምትመለከቱት የዘጌ በትረ ማርያም ቤተክርስቲያን ነው። ምዕመኑ እንግዲህ በምትመለከቱት መልኩ የዘጌ በትረ ማርያምን ረድኤት በረከት ለማግኘት ከላይ ወደ ታች የጸበል የእምነት እየተሰጠ እሱን እየተቀበለ አሁን ደግሞ ተመልካቾቻችን ወደ ዘጌ ጊዮርጊስ እየሄድን ነው። እንግዲህ ከበትረ ማርያም ቆይተን ወደ ዘጌ ጊዮርጊስ እየሄድን ነው። እዚህ ጋር የምትመለከቱት የቅዱስ ጊዮርጊስ የፈረስ ዱካ ነው። ለዛ ነው ሁሉም ሰው እየዳሰሰ የሚሳለመው፣ በረከት ለማግኘት ነው። የቅዱስ ጊዮርጊስ የፈረስ ዱካ ስለሆነ ማለት ነው። በድንጋዩ ላይ በአሻራ መልኩ ስለተቀመጠ ነው። ተመልካቾቻችን አሁን ደግሞ ወደ ቅዱስ ጊዮርጊስ ገዳም እየገባን ነው የምንገኘው። ይህ ደግሞ ከበትረ ማርያም ከፍ ብሎ የሚገኘው የቅዱስ ጊዮርጊስ ገዳም ነው።
ተመልካቾቻችን አሁን ደግሞ ወደ ገበሬዎች ቤት እየሄድን ነው። እንግዲህ እንደምታዩት በዳር በዳርም ጫካ ነው። መንገዷ ብቻ ናት፣ በጠባብ መንገድ ነው እየተጓዝን ያለ ነው። ስትረግጣት ቀስ እያደረክ ረግጥ ችኮናት ሁለት ያንደባለለች ይቺ ናት የጣለች። እንደዚህ አይነት ነው የጣለን። አሁን ደግሞ የምትመለከቱት የገበሬዎች ቦታ ላይ ቆንጆ የሆነ ዝግጅት ተዘጋጅቷልኝ። ድግስ አለ። እሱን አብረን የምንካፈል ይሆናልኝ። ሁላችሁም የትም እንዳትሄዱ ተከታተሉን። የሚያምር ደስ የሚል ቆይታን አብረን እናሳልፋለን። ይህ ዓመታዊ የንግስ በዓሉን ታሳቢ በማድረግ የተዘጋጀ ፕሮግራም ነው። ስለዚህ እናንተ ደግሞ ይህንን ፕሮግራም አብራችሁኝ እንድትከታተሉ ጋበዝኳችሁ። እዚህ ጋር እንደምትመለከቱት ወጥ እያዘጋጁ ነው ሴቶቹ ማለት ነው። እኛም እያገዝን ነው። እንግዲህ የምትመለከቱት ደግሞ የቡና ተክል ነው። ሙሉ ከቤቱ ዙሪያ የሚገኝ የቡና ተክል እንዲሁም ደግሞ የሎሚ ዛፍ ነው አብዛኛውን ደሴቱ ላይ የሚገኘው ማለት ነው። እኛም ዛሬ የዘጌ በትረ ማርያምን ክብረ በዓል ንግሱን እያከበርን እንዲሁም ደግሞ ማህበራችንን በየዓመቱ አንዴ የሚከበር ቦታው ተመልካቾቻችን አሁን ደግሞ እኛም ዝክራችን ልንቀምስ ወደ ቤት ገብተን ጠላችን እያስቀዳን ነው። እንዲሁም ደግሞ ምግባችንን ተቀብለን እንደምትመለከቱት ፕሮግራሙን በጣም እንደወደዳችሁት ተስፋ እናደርጋለን። እንግዲህ በዘጌ በትረ ማርያም የነበረን ቆይታ ይህንን ይመስል ነበረ። ቪዲዮውን ከወደዳችሁት ሰብስክራይብ በማድረግ ቀጣይ የሚለቀቁ ቪዲዮዎችን ጠብቁ። ያው የመጨረሻው መዳረሻችን ባህር ዳር ላይ ጨርሰናል ማለት ነው። አብራችሁኝ ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ እንዲሆንላችሁ ተመኘሁ።